ያ ደማሚት ቃላትን እየወረወረ በግለት የሚናገረው ጃዋር ለዝቧል፣ ሰክኗል። በአጠቃላይ ቀድሞ የነበረ መንፈስ፣ የጋለ ስሜትና ድምጸት፣ አካላዊ ገጽታ ጭምር ተቀይሯል። በጣም የገረመኝ ምንድነው የለወጠ እና ጉርምስናው አለ፣ ቁጭቱ አለ፣ እልህ አለ። ያ ሁሉ ተደራርቦ በፉል ስፒድ ነበር ሲሄድ ነበር። ኦኬ እና እስር ቤት እንደገባው በጣም ተኛው። ግን ስገባ ወደ ግቢ በጣም በስነ ስርዓት በጥራ አድርገው የሚፈትሹ ጠባቂዎች ስልኬን ሁሉ አስረክቤ ነው የገባሁት። መንግስት የመደበለ ጥበቃ ነው። አሁንም ከመንግስት ጋር አታችመንት አለ። ህይወቴ ስጋት ይልቅ ከኔ ጋር ተያይዞ እዛ ሀገር ውስጥ ምንም ነገር እንዲፈጠር ስለማልፈልግ ሪስክ አቮይዳንስ ሞስድ። ትክክለኛው የፍቺ ውሳኔ በነፃ በይቅርታ በምህረት የትኛው ነው? ብዙ ሰዎች እንደሚገምቱት እኔ ከፖለቲካ ውጭ አይደለሁም። በጣም ኢንቮልቭ ነኝ። እዛው አጠገብ ያለ በጣም ታማኝ ከምለው ውጭ ያገኘሁት ነው። ማንም ምንጭ እንዳታምነው እንግዲህ አይደለም። ማንም ሰው ሀገሩን ሆን ብሎ ችግር ውስጥ ማስገባት ይፈልጋል ብዬ አላስብም። ማንም አመራር ራሱ የሚመራውን ስርዓት ሆን ብሎ ወደ ግጭት ይገፋል ብዬ ለማሰብ ይከብደኛል። ዛሬ ከጀነራሎች የምትሰማው፣ ከሀገሪቷ ፕሬዝዳንት የምትሰማው፣ ከሚኒስትሮች የምትሰማው ሰላም የሚል ከጠቅላይ ሚኒስትሩ ጨምሮ አሁንም የጦረኝነት ባህሪ አለ። አንተ በምትነግረኝ ነገር ዝም ብዬ ላልፈውና ልቀበለው አልቻልኩም። ዝግጅቶች ያሉ ይመስላሉ። ባለፉት 5 ዓመታት የሄድንባቸው ግጭቶች በጣም ነው ያዳከሙን። ይሄንን ማንም ሰው ማመን መቻል አለበት። ከነዛ ውስጥ ወጥተን መልሰን ሀገራችንን የመገንባት ስራ ውስጥ መግባት አለብን። የትም ሄደ ምንም አልተፋጀን አደ ኢንዶ ዘዴይ ጠረጴዛ ላይ መመለሳችን አይቀርም። ለምን እንለፋለን? ለምን የሀገራችን ሀብትና ህይወት እንቀጥፋለን? ልክ ነበርክ ማለት ነው። ያንን ላንተና ለአድማጮች ተዋለሁ። እኔ ከራስ ጋር ብቻ መክረስ አይመስለኝ። እገዳና የምር ክልከላ የለብህም? ክልከላ የለብኝም ከራሴ በስተቀር። አረ እኔ ጸባይ እንደውም ከከለከልከኝ ይብስብኛል።